አዲስ አበባም የተፈጥሮና ሰው ሰራሽ አደጋዎች ተጋላጭ መሆኗ ተነገረም። በኢራንና በአሜሪካ መካከል በተቀሰቀሰው አዲስ ውጥረት ምክንያት በሆርሙዝ ወሽመጥ በኩል የሚደረገው የንግድ መርከቦች ጉዞም በከፍተኛ ሁኔታ ቀንሷል። ፕሬዝዳንት ዶናልድ ትራምፕ በቱርክ የኔቶ ጉባኤ ላይ የፈጠሩት ተከታታይና አስገራሚ የአንደበት ስህተት መነጋገሪያ ሆኗል። ይህ በእንዲህ እንዳለ የአሜሪካና ኢራን ፍጥጫም ተጠናክሮ ቀጥሏል። እስራኤል ለዶናልድ ትራምፕ የተሸረበውን አዲስ የግድያ ሴራም ለአሜሪካ ማጋለጧ ተሰምቷል። የገንዘብ ድጋፍ መቀነስ ከ100 ሚሊዮን በላይ ሴቶችን ለአደጋ ማጋለጡ ተሰምቷል። ጤና ይስጥልን ክቡራን አድማጭ ተመልካቾች፣ ከዜና 24 የረፋዱን ዘገባዎች ይዘን ቀርበናል። ቪዲዮውን ላይክ እና ሼር፣ ቻናሉን ሰብስክራይብ በማድረግ እንድትጀምሩ በትህትና ጠይቃለሁ። በቀጥታ ወደ መረጃው የትግራይ ጦርነት ለአይኤምኤፍ እጅ እንድንሰጥ አስገድዶናል፣ በዚህም ጸጸታለሁ ሲሉ ማሞ ምህረቱ የቀድሞው የብሔራዊ ባንክ ገዢ ተናገሩ። የኢትዮጵያ ኢኮኖሚ ተመንጭቋል፣ አድጓል እያለም ህዝብ ሲያጭበረብር የነበረው ማሞ ምህረቱ ራሱ ከስልጣን መልቀቁን ተከትሎ የሰሜኑ ጦርነት ኢትዮጵያን ለአይኤምኤፍ ቅድመ ሁኔታዎችን እንድትገዛም አስገድዷታል፣ በዚህም በጣም ጸጸታለሁ ሲሉ ተደምጠዋል። የቀድሞው የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ቮክስ ዴቭ ከተባለ የውጭ የበይነ መረብ ሚዲያ ጋር ባደረጉት ውይይትም የሰሜኑ ኢትዮጵያ ጦርነት በማክሮ ኢኮኖሚ ላይ ከፍተኛ ውድመት ማድረሱን ገልጸዋል። ቀደም ሲል በብድር ላይ የተመሰረተው የእድገት ጉዞ ገደብ ላይ ደርሶ እንደነበር የጠቆሙትም የቀድሞው የብሔራዊ ባንክ ገዢ ጦርነቱ ሀገሪቱን አማራጭ ወደሌለው ቀውስ ውስጥ በመክተትም ለዓለም አቀፉ የገንዘብ ድርጅት አይኤምኤፍ ቅድመ ሁኔታዎች እንድትገዛ አስገድዷታል ብለዋል። ሀገሪቱ በከፍተኛ ጫና ውስጥ ሆና የብርን ዋጋ በገበያ እንዲወሰን ማድረግን ጨምሮ በአይኤምኤፍ የሚመሩ የለውጥ እርምጃዎች ለመተግበር መገደዷን ያስከተለውን ተጽዕኖ በማንሳትም ጥልቅ ጸጸት እንደፈጠረበት ጠቁመዋል። ውሳኔው በሀገር ውስጥ የታቀዱ ማሻሻያዎችን መሰረት ያደረገ ቢሆንም የጦርነት መዘዝ ግን ሀገሪቱን ለውጭ የገንዘብ ተቋማት እጅ እንድትሰጥ ማድረጉን አስገንዝበዋል። በሌላ በኩል በብልጽግና የጦርነት ፖሊሲ የደቀቀችው ኢትዮጵያ በዓለም ዝቅተኛ ገቢ ካላቸው ሀገራት ተርታ ተመድባለች ብለዋል። በብልጽግና የጦርነት ፖሊሲ ምክንያት ከአውዳሚ ጦርነት መውጣት ያልቻለችው ኢትዮጵያ የኢኮኖሚ መሰረቷ ክፉኛ መናጋቱን አበዳሪው የዓለም ባንክ ሪፖርት አስታውቋል። አዲስ አበባ የተፈጥሮና ሰው ሰራሽ አደጋዎች ተጋላጭ መሆኗ ተገልጿል። አዲስ አበባ በተለያዩ ምክንያቶች ለአደጋ ተጋላጭ መሆኗን በጥናት ማረጋገጡን የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ኮሚሽኑ የ2018 በጀት ዓመት የስራ አፈጻጸም ሪፖርቱን ኮሚሽነሮችና ከሁሉም ክፍለ ከተሞች የተውጣጡ የኮሚሽኑ አባላት በተገኙበት አቀርቧል። የከተማዋን የአደጋ ስጋት በተመለከተ በኮቶቤ ዩኒቨርሲቲ ጥናት መደረጉንና ለተፈጥሮና ሰው ሰራሽ የአደጋ ክስተቶች ተጋላጭ መሆኗን የኮሚሽኑ ምክትል ኮሚሽነርና የአደጋ ቀነሳ ዘርፍ ኃላፊ አቶ ደሳለኝ ፉፋ ገልጸዋል። ከተማዋ በዋነኝነት ለጎርፍ ተጋላጭ በመሆኗም በመጪው የክረምት ወራት ውስጥ ኮሚሽኑ ተጋላጭ ቦታዎችን መለየቱንና የቅድመ ጥንቃቄ እንዲወሰድ ማድረጉን አንስተዋል። ወደ 238 አካባቢዎችም ለጎርፍና ለመሬት መንሸራተት አደጋ ተጋላጭ እንደሆኑ ተለይተዋል ያሉት አቶ ደሳለኝ 980 የሚሆኑ አካባቢዎች ላይ የቅድመ አደጋ መከላከል ስራ እንዲሰራባቸው ለባለድርሻ አካላት ማሳወቃቸውን ጠቅሰዋል። የከተማ አስተዳደሩ በአዲስ አበባ በተያዘው የክረምቱ ወቅትም ጎርፍ ቢያጋጥም ክፍለ ከተሞች ተጠያቂ እንደሚሆኑ መግለጹን በማስታወስም አሁንም በተለያዩ ቦታዎች ላይ በደረቅ ቆሻሻ የተዘጉ የፍሳሽ ማስወገጃዎችን በማጽዳት ላይ ትኩረት ተሰጥቶ ሊሰራ እንደሚገባ አስገንዝበዋል። የገንዘብ ድጋፍ በመቀነሱ ከ1 ሚሊዮን በላይ ሴቶችን ለአደጋ አጋልጧል። ከተባበሩት መንግስታት ድርጅት የሴቶች ጉዳይ ድርጅት ዩኤን ውሜንስ የወጣው አዲስ ሪፖርት እንደሚያመለክተው በዓለም አቀፍ ደረጃ የተደረገው የሰብአዊ እርዳታ የገንዘብ ድጋፍ ቅነሳ ከ1 ሚሊዮን በላይ ሴቶችና ሴት ልጆች የሚገኙበትን የነፍስ አድን እርዳታና ጥበቃ ሙሉ በሙሉ አቋርጦታል የተባለው ይህ የገንዘብ እጥረት በተለይም በተለያዩ ቀውሶችና የጦርነት
ቀጠናዎች ውስጥ ለሚገኙ ሴቶች የሚቀርቡ ወሳኝ ድጋፎችን ክፉኛ ጎድቷል። ዓለም አቀፍ ለጋሾች የሚያደርጉትን የገንዘብ ድጋፍ በከፍተኛ ሁኔታ መቀነሳቸውን ተከትሎ በ52 የዓለም ሀገራት ውስጥ የሚገኙና በሴቶች መብት ላይ የሚሰሩ ተቋማት የገንዘብ እጥረት ገጥሟቸዋል። በዚህም ምክንያት እንደ አፍጋኒስታን፣ ሃይቲና ዴሞክራቲክ ሪፐብሊክ ኮንጎ ባሉ አስቸጋሪ ቀጠናዎች ውስጥ የሚገኙ ሴቶች ከጾታዊ ጥቃት መከላከያ፣ ከወሊድና ጤና እንክብካቤ እንዲሁም ከሌሎች የዕለት ተዕለት የሰብአዊ እርዳታዎች እየተገለሉ ይገኛሉ። የተባበሩት መንግስታት ድርጅት ሪፖርት እንደሚያስጠነቅቀው በአሁኑ ወቅት በሴቶች መብትና ደህንነት ላይ የሚሰሩ ድርጅቶች ከ90 በመቶ በላይ የሚሆኑት የመጠለያና የእርዳታ ፍላጎቶችን ማሟላት ያቃታቸው ሲሆን 40 በመቶ ያህሉ ደግሞ በቀጣዩ አንድ ዓመት ውስጥ ሙሉ በሙሉ የመዘጋት አደጋም ተጋርጦባቸዋል። ይህ አሳሳቢ ሁኔታም በአስቸኳይ መፍትሄ ካልተገኘለት በሚሊዮን የሚቆጠሩ ደካማ ሴቶችና ህፃናት ህይወት ይበልጥ አደጋ ላይ እንደሚወድቅ ተቋሙ አሳስቧል። ወደ ዓለም አቀፍ ጉዳዮች አልፋለሁ። በኢራንና በአሜሪካ መካከል በተቀሰቀሰው አዲስ ውጥረት ምክንያት በሆርሙዝ ወሽመጥ በኩል የሚደረገው የንግድ መርከቦች ጉዞ በከፍተኛ ሁኔታ ቀንሷል። በኢራንና በዩናይትድ ስቴትስ መካከል እንደገና ባገረሸው ወታደራዊ ግጭት ምክንያት በሆርሙዝ ወሽመጥ በኩል የሚደረገው የንግድ መርከቦች እንቅስቃሴ በከፍተኛ ሁኔታ ማሽቆልቆሉን በእንግሊዝ የሚገኘው ሎይድስ ሊስት ኢንተለጀንስ የተባለው የባህር ትራንስፖርት መረጃ ተቋም አስታውቋል። ይህ የእንቅስቃሴ መቀነስ የመጣው በዚህ ሳምንት መጀመሪያ ላይ 3 የነዳጅ ጫኝ መርከቦች የጥቃት ኢላማ መደረጋቸውን ተከትሎ በተቀሰቀሰው አዲስ ጥቃት ሲሆን በዚህም አሜሪካ በኢራን ላይ 90 በሚደርሱ ኢላማዎች ላይ የአየር ጥቃት መሰንዘሯ ይታወቃል። በተጨማሪም ኢራን የአሜሪካ ጦር ኃይሎችን በሚያስተናግዱና የአሜሪካ ጋር በሆኑ እንደ ባህሬን፣ ኩዌትና ኳታር ባሉ የባህረ ሰላጤው ሀገራት ላይ ጥቃትን የሰነዘረች ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ተደርሶ የነበረውን ጊዜያዊ የተኩስ አቁም ስምምነት ማብቃቱን ይፋ በማድረግ ተጨማሪ ወታደራዊ እርምጃዎችን እንደሚወስዱ ማስጠንቀቃቸው ይታወሳል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ትራምፕ በቱርክ የኔቶ ጉባኤ ላይ የፈጠሩት ተከታታይና አስገራሚ የአንደበት ስህተት መነጋገሪያ ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቱርክ የኔቶ ጉባኤ ላይ ከጋዜጠኞች ጋር ባደረጉት ቆይታ በዓለም አቀፍ ደረጃ በከፍተኛ ፍጥነት የተሰራጩና መነጋገሪያ የሆኑ ሁለት ተከታታይ የአንደበት ስህተቶችን ፈጽመዋል። ፕሬዝዳንቱ ስለ ሚሳኤል ጥቃቶች በሰጡት ማብራሪያ ላይ ኢራን ማለት ሲገባቸው ተሳስተው በጃፓን እስላማዊ ሪፐብሊክ ኢስላሚክ ሪፐብሊክ ኦፍ ጃፓን የተተኮሱ 111 ሚሳኤሎች ነበሩን። ሚሳኤሎቹ የተተኮሱት ወደ አውሮፕላን ተሸካሚ መርከቦች ነበር በማለት አገራቱን አደበላልቀው ተናግረዋል። ይህ አስገራሚ ስህተት ከተፈጠረ ከደቂቃዎች በኋላ ፕሬዝዳንት ትራምፕ ከዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ጎን ተቀምጠው መግለጫ በሰጡበት ወቅት ፕሬዝዳንት ፑቲን በማለት ጠርተዋቸዋል። ትራምፕ ስህተታቸውን ወዲያውኑ ለማረም ቢሞክሩም ንግግራቸው በቦታው በነበሩት ጋዜጠኞች መካከል ሳቅን የጫረ ሲሆን ፕሬዝዳንት ዜሌንስኪ ግን ለተፈጠረው ተደጋጋሚ ስህተት ምንም አይነት ምላሽ ሳይሰጡ ዝምታቸውን መርጠዋል። እነዚህ እርስ በእርሳቸው የተከተሉት የአንደበት ስህተቶች በኢንተርኔት ላይ በሰፊው የተሰራጩ ሲሆን በትራምፕ የቅርብ ጊዜ ህጋዊ ንግግሮችና መድረክ አቀራረቦች ላይ አዲስ የፖለቲካ ክርክርን ቀስቅሰዋል። ከዚሁ የአሜሪካና የኢራን ጉዳይ ሳንወጣ እስራኤል ለዶናልድ ትራምፕ የተሸረበውን አዲስ የግድያ ሴራ ለአሜሪካ ማጋለጧ ተሰምቷል። በዩናይትድ ስቴትስና በኢራን እስላማዊ ሪፐብሊክ መካከል ያለው ውጥረት ዳግም ባገረሸበት በዚህ ወቅት የኢራን የደህንነት ኃይሎች በፕሬዝዳንት ዶናልድ ትራምፕ ላይ አዲስ የግድያ ሴራ ማዘጋጀታቸውን እስራኤል ለአሜሪካ ማስጠንቀቂያ መስጠቷን ታዋቂው ዎል ስትሪት ጆርናል አስነብቧል። እንደ ዘገባው ከሆነ የእስራኤል የስለላ ተቋማት የደረሱበት አዲስ መረጃ ለዋሽንግተን የተላለፈ ሲሆን ይህ አዲስ ሴራ በትራምፕ ላይ ሲያንዣብብ የነበረውን የቆየ ስጋት ወደ ላቀ የደህንነት ምዕራፍ ያሸጋገረው ሆኗል። ኢራን እንደ አውሮፓውያን አቆጣጠር በ2020 የአሜሪካ ጦር የሊቃውንት ጦር የእስላማዊ አብዮታዊ ዘብ አዛዥ የነበሩትን ጀነራል ቃሲም ሱሌማንን መግደሏን ተከትሎ በትራምፕ ላይ የአጸፋ እርምጃ ለመውሰድ በተደጋጋሚ ስትዝት መቆየቷ ይታወቃል። በተለይም ሰሞኑን በተደረገው
በተደረገው የኔቶ ጉባኤ ላይ የተገኙት ፕሬዝዳንት ዶናልድ ትራምፕ ኢራን እሳቸውን ለመግደል ምን ያህል ከፍተኛ ፍላጎት እንዳላት በይፋም ለጋዜጠኞች ተናግረዋል። ትራምፕ በሰጡት መግለጫ እኔ በግድያ ዝርዝራቸው ላይ ቁጥር 1 ነኝ በማለት የደህንነት ስጋቱ ምን ያህል ከባድ እንደሆነ ገልጸዋል። ምንም እንኳን የአሜሪካ የደህንነት ባለስልጣናት ማስጠንቀቂያውን በከፍተኛ ጥንቃቄ እየመረመሩት ቢሆንም አንዳንድ የውስጥ ምንጮች እንደሚሉት ከሆነ ግን የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ይህንን መረጃ ያጋለጡት ትራምፕ በቴህራን ላይ ጠንከር ያለ ወታደራዊ አቋም እንዲይዙ ለማድረግ ሊሆን እንደሚችል እየተገመተ ነው። ክቡራን አድማጭ ተመልካቾች የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበርም። በሰላም ዋሉ።